እንደምታዩት ምንም አይነት ዳታ አልበራም፣ ዋይፋይም አልበራም። ያያችሁት ነው እንግዲህ ዩቲዩብ ከፍቼ ቴሌግራም ከፍቼ እንዴት እንደሚሰራ ማረጋግጥላችኋለሁ። መጀመሪያ ዋይፋይም አላበራሁም፣ ዳታም አላበራሁም። ቀጥታ ዩቲዩብን ከፍትና መስራት አለመስራቱን ይሄ ነገር ቼክ ታደርጋላችሁ። ከመጀመራችን በፊት ዩቲዩብን ቀጥታ ከፈትኩ። ዩቲዩብን ስከፍት ይሁት እንግዲህ ቴዲ ያየሽ የኔ ዩቲዩብ ቻናል ነው። ባይዘው ይሄው በደንብ ይሰራል። ሪፍሬሽ እያደረጋችሁ ቼክ ማድረግ ትችላላችሁ። በደንብ ማየት ትችላላችሁ። ቴሌግራም ከፍቻ ያሳያችኋለሁ። ይሰራል። ሪፍሬሽ እያደረኩት ነው። ፍላይት ሞድ እንደሆነ በምልክት የምታዩት ያሳያል። ዩቲዩብ እየሰራ ነው። ቴሌግራም ጋም ስንሄድ ፍላይት ሞድ ከላይ ይታያችኋል ምልክቷ። ግን ዛሬ ቪዲዮ ከመሄዳችን በፊት ቴዲ ያየሽ ተመልሼ መጥቻለሁ። ትንሽ ጠፋ ብዬ ነበር በአንዳንድ ሁኔታዎች ምክንያት። ስለዚህ እንግዲህ ቪዲዮዬ በደንብ እንዲሄድልኝ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ላይክ በማድረግ ጀምሩት። ይሄን ቪዲዮ እንዴት እንደሚሰራ ሙሉ አሰራሩን ኮድ ነው ዩኤስኤስዲ ኮድ ነው። እሱን ኮድ አሳያችኋለሁ ምን ማድረግ እንዳለባችሁ። ሙሉ ቪዲዮውን እዩት። ላይክ አድርጉ ፕሊስ፣ ላይክ አድርጉልኝ። ምክንያቱም ጠፍቼ ስለነበረ ቪዲዮዬ ብዙ እይታ እንዲኖረው እናንተም ተባበሩኝ። ቀጥታ ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ ስንመጣ እንግዲህ ቀጥታ ምንድነው የምናደርገው? አንደኛ መጀመሪያ ከአሰራሩ ከማሳየት በፊት ጥቅሙ ምንድነው? ይሄ ኮድ ጥቅሙ ፍላይት ሞድ ላይ አድርጋችሁ ስልካችሁ መጠቀም፣ ኢንተርኔት መጠቀም፣ ማንም ሳይደውልባችሁ ኢንተርኔት መጠቀም እንደፈልጋችሁ ማድረግ ትችላላችሁ፣ እንድችሉ ይረዳል። ሁለተኛ ነገር ደግሞ ፍሪ ኢንተርኔት በዙሪያችሁ ፍሪ ኢንተርኔት ካለ ያን ስቦ አምጥቶ እናንተ ነፃ ኢንተርኔት እንድትጠቀሙ ያደርጋችኋል። ሁለት ጥቅሞች አሉት። ስለዚህ ምንድነው ማድረግ የሚጠበቅብን ከኛ? መጀመሪያ የምናደርገው ስልካችን ፎን ጋር እንሄድና ስታር መሰላል 4636 እንደምታዩት እንደተጻፈው፣ ከዛ መሰላል ስታር አድርገን እንደውላለን። እነዚህ ሶስት ነገሮች ይመጣሉ። ፎን ኢንፎርሜሽን የሚለውን ክሊክ አድርገን እነካለን። ስታር 4636 መሰላል ካረገን ከደወልን በኋላ ይሄን እንደዚህ ከፎን ነክተን ሞባይል ሬዲዮ ፓወር የምታዩትን በመልከት እሱን ኦን እናደርጋለን። በቃ ይሄን ብቻ ኦን ማድረግ ነው የሚጠበቅብን። ኮዱን ዩኤስኤስዲ ኮዱን እዚህ የተጻፈውን የምታዩት ስክሪን ላይ ያለው በሱ ትደውላላችሁ ፎናችሁ ጋር። እዚህ ሞባይል ራዲዮ ፎን የሚል አለ በምልክት የምታዩት፣ እሱን አንዴ ኦን ማድረግ ነው። ኦፍ ሆኖ ነው የምታገኙት። እሱን ኦን አድርጋችሁ እንደነገርኳችሁ ፍላይት ሞድ ላይ አድርጋችሁ እንደፈለጋችሁ ኢንተርኔት መጠቀም ትችላላችሁ። ፍላይት ሞድ ላይ አድርጋችሁ ዳታችሁን አብርታችሁ እንደፈለጋችሁ ኢንተርኔት ለመጠቀም መጀመሪያ ይሄን ዩኤስኤስዲ ኮድ ከመደወላችሁ በፊት ሞባይል ዳታችሁን ኦን አብርታችሁ ከዛ በኋላ ዩኤስኤስዲ ኮዱን ከደወላችሁ በኋላ ፍላይት ሞዱን ታበራላችሁ፣ መጠቀም ትችላላችሁ ማለት ነው። አካባቢ ፍሪ ኢንተርኔት ካለ እንደነገርኳችሁ መጀመሪያ ላይ ጠልፎ አምጥቶ ነፃ እንድትጠቀሙ ያገለግላችኋል። አሪፍ ነገር ነው። ሞክሩትና እስኪ ኮመንት ላይ ጻፉ ሀሳብ አስተያየታችሁን። ቴሌግራም ቻናል ጋር ለበለጠ መረጃ ቴሌግራም ቻናል ጋር ኑ። ቴዲ ያየሽ ቲች የሚል ቴሌግራም ቻናል አለን። እሱን ተቀላቀሉ። ላይክ ማድረግ በፍጹም እንዳረሱ። የዛሬ ቪዲዮ ይመስል ነበረ። ባይ ባይ።